በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ በማስቀደም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተወደዳችሁ አባቶቼ፣ ወንድሞቼ፣ እህቶቼ፣ እናቶቼ ሁላችሁ በክርስቶስ ኢየሱስ እንደምን ከረማችሁ? እንደምን ሰነበታችሁ? ጸጋና በረከትን ሞገስና ኃይልን የሚያድል ፈጣሪያችን አምላካችን ቤዛችን ኢየሱስ ክርስቶስ ለሁላችን ፍቅርና ጸጋ ሞገስና ኃይል በረከትና ጤና ያድለን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም በጤና ሁላችንን አደረሰን አደረሳችሁ። እንደምን አላችሁ? እንደምን ሰነበታችሁ? ዛሬ የእመቤታችን የቅድስት ድንግል ማርያምን ልደት ምክንያት በማድረግ ትንሽ የቃሉ በረከት ሕይወታችንን እንዲባርክ እንዲጎበኝ በማሰብ ወደ እናንተ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሰን አደረሳችሁ ብዬ ይህንን መልእክቴን ወደ እናንተ ይዤ መጥቻለሁ። የሞታችን መደምደሚያ የመድኃናችን መጀመሪያ የሆነች ቅድስት ድንግል ማርያም ዛሬ በብዙ ትዕግስት በብዙ ልመናና ጸሎት ምስጋና ከአባቷ ከኢያቄም ከእናቷ ከቅድስት ሐና የተወለደችበት ዕለት እንደሆነ ሁላችሁ ታውቃላችሁ። የእሷ መወለድ ዓለም የዳነበት ነው። የሰው ልጅ የዳነበት የድህነታችን መጀመሪያ የሞታችን መደምደሚያ ቀን ነው። አዳም ባጠፋው ጥፋት፣ አዳም በበደለው በደል የሰው ልጅ ሁሉ በሲኦል ተግዞ ይኖር ስለነበረ ለአዳምም የተሰጠው ተስፋ ከልጅ ልጅህ ተወልጄ አድንሃለሁ የሚለው ቃል ስለነበረ እነሆ የመዳናችን መሰረት ዛሬ ተጀመረ። ለዚህ ነው ቅዱስ ዳዊት በመዝሙር 86 ላይ መሰረቶቿ የተቀደሱ ተራራዎች ናቸው ብሎ የሚያመሰግናት። መሰረቶቹ በተቀደሱ ተራሮች ናቸው ይላል ግዕዙ። ይሄ ዝም ብሎ የሆነው ህትመት ነው እንደዛ የሚለው። ትክክለኛ ቃሉ ግን መሰረቶቿ ነው የሚለው። ይሄ በደንብ ያልታተመው የኛ የቤተ ክርስቲያኒቱ የግዕዙ ቋንቋ ፍቺ ያልሆነው በወንድ አንቀጽ መሰረቶቹ ይላል። ይሄ ትክክል አይደለም። መሰረታቲሃ ውስተ አድባር ቅዱሳን ነው የሚለው በትክክለኛ ወርዱ። ይሄኛው ግን ብዙ እጃችን ውስጥ ያለው ቃል መሰረቶቹ ብሎ በወንድ አንቀጽ ስለሚጠቅስ ይሄ ስህተት ነው። መሰረቶቿ በተቀደሱ ተራሮች ናቸው የሚለው ትክክለኛው ፍቺ ስለሆነ መሰረቶቿ የተቀደሱ ተራራዎች ናቸው። እመቤታችን ከፍ ባለ ቅድስናና ንጽህና የተገኘች በመሆኗ እሷ ለጌታ ማደሪያ ትሆን ዘንድ በስጋም በነፍስም የታተመች መሆኗን ይናገራል ቅዱስ ዳዊት። ከዚህ አንጻር ነቢያት በትንቢታቸው የተናገሩላት እመቤታችን መዳናችንን አረጋግጣ ዛሬ ከቅድስት ሐና ከቅዱስ ኢያቄም ተወለደች። በመወለዷ በሰማይና በምድር ያለ ፍጥረት ሁሉ ተደስቷል። መላእክትም ደስታን አድርገዋል። መላእክትም ተደስተዋል። ይህንንም ስናይ በዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ
የሚል ቃል እናገኛለን። ስለዚህ የሰው ልጅ የመዳን ተስፋው የተገለጠበት ብሎ ደግሞ ቅዱስ ኢሳይያስ እንዲሁ ይናገራል። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። ከነገደ እሴይ ከተወለደች ከመቤታችን ከቅድስት ድንግል ማርያም ሁሉን አዳኝ በሞቱ ሞትን ገሎ ፍጥረትን ሁሉ በጥፋት ሲኦል የገባውን የወረደውን የአዳምን ዘር ሁሉ በሱ ሞት ነፃ ያወጣ ዘንድ ክርስቶስ ከሷ ይወለዳል ብሎ ደረቅ ወንጌል ከሚባለው ኢሳይያስ በትንቢቱ ይህንን ቃል ስለመቤታችን ስለ ልጇም ስለ ኢየሱስ ክርስቶስ ከሷ ተወልዶ ዓለምን እንደሚያድን የተናገረበት የትንቢት ቃል ነው። ከዚህ አንጻር አባ ሕርያቆስ በቅዳሴ ማርያም ላይ ሲናገሩ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ፣ በግፍ የተገደለ የአቤል የዋሃቱ አንቺ ነሽ፣ የሴት ቸርነት አንቺ ነሽ፣ የሄኖክም ስራዎቹ ከክፉ ጥፋት የዳነበት የኖህ መርከብ የሴም ቡራኬው እድል ፈንታው አንቺ ነሽ እያለ ስለመቤታችን ተስፋ በሲኦል ለነበሩት ሁሉ ወደ ገነት የመውጫ በር እመቤታችን እንደሆነች በዚሁ ቃል ላይ እንረዳለን። ስለዚህ ወገኖቼ እመቤታችን ወደዚህ ዓለም ተወልዳ በመምጣቷ ዓለም ከስቃይ፣ ዓለም ከሞት ከጥፋት ድኗል። ይልቁንም የሰው ልጅ ከዚህ ከዲያብሎስ መገዛት ነፃ ወጥቷል። ይህንን ዕለት ታዲያ የምናከብረው የምንጠብቀው በዚህ ዕለት እመቤታችን ሰማይና ምድርን የማይችለውን ንጉሥ ኢየሱስ ክርስቶስን ከሷ እንደሚወለድ በማመን ተወልዶም እኛን ያድነን ዘንድ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ስጋዬን ብሉ ደሜን ጠጡ ብሎ ስጋውን በልተን ደሙን ጠጥተን ለዘላለም በሕይወት እንድንኖር ለዘላለም ከእርሱ ጋር በቅዱሳን መላእክት ጋር እሱን እያመሰገን ያልቃል ይጠፋል በማይባል ሕይወት ለዘላለም እንደምንኖር አስበንና ተረድተን ይህን ዕለት በምስጋና በጸሎት በምጽዋት መልካም ስራን በመስራት በማድረግ ቀኑን አስበን አክብረን መዋል ይገባናል እንጂ ከልክ ባለፈ ጭፈራና ዓለማዊ ሕይወት ነፍሳችንን እንዳናሰቃይ ስጋችንንም በኃጢአት እንዳንወጋ ያስፈልጋል። ቀኑ ነፍስም የዳነበት ስጋም የተፈወሰበት ዕለት መሆኑን አውቀንና ተረድተን እግዚአብሔር ስላደረገው ስለሰጠን ተስፋችን የተፈጸመበት ዕለትና ቀን መሆኑን አስበንና አምነን እግዚአብሔርን እያመሰገንን እመቤታችን ጸሎታችንን እንድታሳርግልን ልመናችንን እንድትፈጽምልን ከልጇ እንድታማልደን እርሷን እየተማጸንን ዕለቱን የተራቡ በማብላት የተጠሙ በማጠጣት የተቸገሩትን ሁሉ በመርዳት አስበን እንድንውል አምላካችን እግዚአብሔር ይፍቀድ። ሌሎች ደግሞ በዚህ ቃል ውስጥ የምንማረውና የምንረዳው እመቤታችን በታላቅ ጸሎትና ልመና እንዲሁም በትዕግስት የተገኘች ቅድስት ለሁሉ መዳን ተስፋው የተፈጸመባት እመቤት እንደመሆኗ መጠን ብዙዎቻችን በዚህ ዓለም ስንኖር ሴቶች እግዚአብሔር አምላክ ሳይሆን ሰይጣን፣ አጋንንት፣ መናፍስት ርኩሳን
ማኅፀናችሁን ዘግቶ የልጅ ጥማታችሁን የዘር መተካት ፍላጎታችሁን ሰይጣን አርቆትና ከናንተ ሰውሮት ያለውን ነገር እግዚአብሔር አምላክ በመለመን እመቤታችንን በመማፀን እንደ ሐና እንደ ኢያቄም በጸሎት በመወሰን በትዕግስት በመጠበቅ እግዚአብሔር አምላክ አብዝቶ ሲሰጥ አንድም ሲሰጥ ለዓለም ሁሉ ጥቅም የሚሆነውን አድርጎ እንደሚሰጥ በማመን በትዕግስት መውለድ ለምትፈልጉ ሁሉ በትዕግስት እግዚአብሔርን እንድትጠይቁ በትዕግስት እግዚአብሔርን እንድትለምኑ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀብላችሁ እግዚአብሔርን ከተማጸናችሁ እግዚአብሔር የሁሉን ጸሎት የሚሰማ ሰምቶም የሚያደርግ የሚሰጥ አምላክ መሆኑን ሳትጠራጠሩ ሳታንገራግሩ ሳታጉረመርሙ ተለመናችሁ እግዚአብሔር የልመናችሁን ዋጋ እንደሚሰጥ አምናችሁ በጸሎት በትዕግስት እየጠበቃችሁ እግዚአብሔር የተቸገራችሁበትን ምክንያት ሁሉ ዘር ለመተካት ብቻ ሳይሆን በተለያየ ስራ ያጣችሁ በትዕግስት ጤና ያጣችሁ በትዕግስት በረከት ያጣችሁ በውጊያ በትግል እግዚአብሔር ጋር በመማፀን በመውደቅ በመነሳት በመጾም በመጸለይ በመንበርከክ ጠላትን በመቀጥቀጥ በጸሎት በመጽዋት በመትጋት የቸገረንንና የተጨነቅንበትን ያጣነውንና እግዚአብሔር አልሰማንም ብለን የምናጉረመርም ሰዎች እግዚአብሔር ይሰማናል። ጸሎታችን ወደ እግዚአብሔር እንዳይቀርብ ግን ኃጢአታችን ግድግዳ ሆኖ እግዚአብሔርና እኛን እንዳያገናኝ ሆኖ ጸሎታችንን እየያዘ ሰይጣን ወደ እግዚአብሔር እንዳይቀርብ ስንጸልይ ልቡናችን ውስጥ ሌላ ሐሳብና ምኞት በማስገባትና በማስቀደም የሚጠፋውንና ለኛ የማይሆነውን በማሰላሰል ስለምንጸልይ ነው እንጂ እግዚአብሔር የሁላችንን ጸሎት ይሰማል፣ ይቀበላል። ይሄው የጸሎት ውጤቱ ሐናና ኢያቄምን ማየት ነው። በትዕግስት መጠበቁን እመቤታችንን ያህል ዓለምን የሚያድን ክርስቶስን የምትወልድ ክርስቶስን የምትሸከም ቅድስት ንጽሕት ድንግል ማርያም ለኛ ለዓለሙ ሁሉ የተሰጠችበት ዕለትና ቀንን ይሄው አየነው፣ ተረከብነው። ይህንን ቀን ለማየት ብዙ ነቢያት ወደው ፈልገው ነበር፣ ግን አላዩም፣ አልደረሱበትም። ተስፋው ግን በመፈጸሙ በእነሱ ሲያርፉ ያው የአዳም ዘር ሁሉ ሲኦል ይገባ ስለነበረ ይሁንና በሲኦል ውስጥ ሆነው እነሱ የሲኦል ጥፋት የሲኦል እሳት አላገኛቸውም። ለምን? እግዚአብሔር በቸርነቱ ጥላ ውስጥ ጋርዷቸው ስለነበረ። ይሁንና ሲኦል ለመግባት ወደ ሲኦል ለመኖር ግን ያው የተረገመ ዘመን ስለነበረ በዛው በሲኦል ውስጥ ይኖሩ ነበር። ነገር ግን የሲኦል ትሉ የሲኦል እሳቱ የሲኦል መከራው ቅዱሳንን አላያቸውም፣ አልጎዳቸውም፣ አላገኛቸውም። እግዚአብሔር በቸርነቱ ጥላ ውስጥ ከልሏቸው ይኖር ስለነበረ እነዛ ሁሉ ቅዱሳን እንግዲህ ዛሬ በእመቤታችን መወለድ ወደ እግዚአብሔር ወደ አዘጋጀላቸው ወደ ገነት ሊገቡ ወይም እንዲገቡ እመቤታችን ተወለደች። ለዚህ ዓለም በፀሐይ ብርሃንነት ተሰጠችን። ጨለማ ከሰው ልጅ ሁሉ ራቀ። ጨለማ ከሰው ልጆች ሁሉ ጠፋ። ብርሃን ኢየሱስ ክርስቶስን የምትወልድ እናታችን ምስራቀ ፀሐይ የተባለች ድንግል ማርያም ዛሬ
ከሐናና ከኢያቄም ተወልዳ ለሁላችን ብርሃን፣ ለሁላችን ሙቀት፣ ለሁላችን ጽድቅ ቀረበልን፣ ወጣልን። ሰው ሁሉ እምነ ጽዮን እናታችን ጽዮን ይላል በእርሷም ሰው ተወልዷልና ተብሎ ቅዱስ ዳዊት በትንቢቱ እንደተናገረ እነሆ የተወለደችው ንጽሕት ቅድስት ድንግል ማርያም ለዓለም ሁሉ መድኃኒት ልትሆን እነሆ ዛሬ ከቅድስት ድንግል ከቅድስት ሐና ከቅዱስ ኢያቄም ተወለደችልን። እንኳን ደስ አላችሁ። በዚህ ቅድስና ተቀድሰን በዚህ በረከት ተባርከን በዚህ ሕይወት የዘላለም ሕይወት እንድናገኝ ተስፋው ሁሉ የተፈጸመበት ዕለትና ቀን መሆኑን አምነን ተረድተን በጾም በጸሎት እንድናሳልፍ፣ በጾም ሳይሆን በጸሎት በምስጋና ጊዜው የምንጾምበት ጊዜ ስላልሆነ የደስታ ቀን ስለሆነ ግን ይሄ ሲባል ዝም ብሎ በመዝፈን በመጨፈር እንዳናሳልፈው ጊዜውን በመጸለይ በማመስገን በመመጽወት ያለንን ለሌላቸው በማካፈል ቀኑን እንድናከብረው እንግዲህ ይሄንን ቃሌን አስተላልፍላችኋለሁ። የተወደዳችሁ ወንድሞች አባቶች፣ እግዚአብሔር አምላክ ዕለቱን ሰዓቱን ቀኑን ባርኮ ቀድሶ ሁላችንንም በበረከት በጤና ጠብቆ እንዲሁ ለዓመቱ ያድርሰን። መሰረቶቿ የተቀደሱ ተራራዎች ናቸው እንዳለ እኛም በተቀደሱት ተራራዎቿ እንድንኖር በቤተ ክርስቲያን የተቀደሰ ተራራዎች የተባሉት ቤተ ክርስቲያኗ የእመቤታችን የልጇ የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ በሚፈስበት በቤተ ክርስቲያን ቅዱስ መስዋዕቱ በሚሰዋበት በቤተ ክርስቲያን ጸሎተ ዕጣኑ በሚጨስበት በሚታጠንበት በቤተ ክርስቲያኗ ወንጌሉ ቃል በሚዘራበት በሚሰበክበት የቅዱሳን ገድል በሚነበብበት ሰይጣን አጋንንት በሚታሰርበት በቤተ ክርስቲያን ሁል ጊዜ እግራችን እየተመላለሰ በዛች ቤተ ክርስቲያን የመዳን መንገድ የመዳን ተስፋ የሚገለጥበት በመሆኑ ሁል ጊዜ በቤተ ክርስቲያን በመገኘት ቅዱሳንን በማመስገን እግዚአብሔርን በማምለክ የቅዱሳን መላእክት ጥበቃ ከኛ እንዳይርቅ የእመቤታችን አማላጅነትን በማመን እሷን በመማፀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን በሥጋው በደሙ ታትመን ዘላለማዊ ክብርና መንግስቱን እንድንወርስ ኃያሉ አምላክ ፈጣሪያችን ኢየሱስ ክርስቶስ ያግዘን ይርዳን እላለሁኝ። ሰላሙኑ እግዚአብሔር ደግሞ እንዲሁ በሰላም በጤና ጠብቆ ለዓመቱ ያድርሰን። የአዳም ተስፋው እመቤታችን ለሁላችን ተስፋችን ትሁን። ሁላችን ከተሰደድንበት ከክርስቶስ ከተለየንበት በኃጢአት በረት ውስጥ ከተዘጋብን ከኃጢአት በረት ውስጥ ወጥተን ከተሰደድንበት የኃጢአት መንገድ ተመልሰን በእግዚአብሔር መቅደስና በቅዱስ ወንጌል መንገድና አደባባይ ይሰብስበን። ሁላችንን እግዚአብሔር ይባርከን። የእመቤታችን ፍጹም ፍቅሯና ሰላሟ በረከቷና ረድኤቷ አይለየን። ሰላም ሁኑ። በዚህ ቀን ብዙ ሰዎች ያልተገባ ነገር ያደርጋሉ። ይህንንም መናገር ስላለብን ነው። በወሩ በመባቻው በቀኑ ሰይጣንን በማማከር የሰይጣንን መንገድ በመሄድ ጥቁር፣ ቡሃ፣ ነጭ፣ ዳለቻ ምን የማይባለው ነገር የለም። ይህንን ሁሉ የሚሄድበትን መንገድ በመመላለስ ቡና አፍልተው ዕጣን አጭሰው ሰንደል አጭሰው የተለያዩ ጭሳጭሶችን አጭሰው ሰይጣን የሚቀርብበትን አጋንንት ከሰውነታችን የሚዋረስበትን ደም አፍስሶ ውጭ በመርጨት ቂጣ ጋግሮ በመበተን ፈንዲሻ ቆልቶ ዙሪያውን በመበተን አረቄና አልኮሎች ሁሉ በመርጨት
የሚጣፍጡ ከረሜላና ቸኮላትን አቅርቦ በመወርወርና ልብ በሚያምንበት ግን አፍ በማይናገርበት በውስጥ ሰይጣናዊ አቀራረብን የሚያቀርቡ እንዲሁ ደግሞ ሰይጣኑ የባሰባቸው ሰይጣኑ ተገልጦ አጋንንቱ የሚፈርድበት ቀን የመዳንን ቀንን የሚያዘገይ የመዳንን ቀን የሚያዘናጋ የዳንበትን ቀን እንድንረሳ በመዳናችን ሰው ኃጢአት ከጨለማ የወጣበትን ቀን መልሶ ወደ ጨለማ ሊወስድ እንዲህ ሆኖ በሰውና በአንዳንድ ካህናት ሳይቀር እንዲሁ ካህን ሳይሆኑ ካህን ነን በሚሉ የቤተ ክርስቲያን አምልኮ የሌላቸው የእግዚአብሔር ፍርሃት የሌላቸው ግን ሲያዩአቸው በውጭ አምላካዊ የሚመስሉ በውጭ የቤተ ክርስቲያን ካህን የሚመስሉ በውስጥ ኃይላቸው ግን እግዚአብሔር ኃይሉን የካዱ በእግዚአብሔር መንገድ የማይሄዱ እነዚህም ሰዎች ከነዚህ ጋር ተባባሪዎች እንደሆኑ ስለምናውቅ እነዚህ ሁሉ መንገዳቸው የተጣመመና የሕይወትን መንገድ የእግዚአብሔርን መንገድ የሚያዘገዩ የእግዚአብሔርን መንገድ የሚቀይሩ ጣዖትንና የጣዖትን ስራ የሚሰሩ የሰይጣንን መንገድ የሚሄዱ መሆናቸውን አውቃችሁ ከእንዲህ አይነት ግብር ካላቸው መለየት አለባችሁ። እንዲህ አይነት ደግሞ ከቤተሰብ የተነሳ እንዲህ ያደረጉ ነበር ቤተሰቦቻችን እያላችሁ አጉል በሆነ ልምድና አካሄድ የምትሄዱና የሄዳችሁ ያላችሁ ካላችሁ ዛሬውኑ ይሄ የአበሳና የኃጢአት የሰይጣንና የአጋንንት የሰራዊቱ ልምድና አካሄድ መንገድ መሆኑን አውቃችሁ ንስሐ ገብታችሁ በክርስቶስ ደምና ቅዱስ ሥጋና ክቡር ደም ታትማችሁ እውነተኛውን የእግዚአብሔርን መንገድ እንድትሄዱ ለምናችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።